እናለን። አብልቼው ልሙት ይላል። በሰው ልብ ውስጥ ራዕይ ብቻ ሊሞላው የሚችል ባዶነት አለ። በአንዲት ከተማ ውስጥ አንድ ከቤተሰቦቹ ሀብትን የወረሰ ባለጠጋ እንደነበር ይነገራል። ይህ ሰው የፈለገውን ያህል ወጪ በፈለገው ጊዜ ለማውጣት የሚያስችለው በቂ ገንዘብ ነበረው። ጥሩ ቤት፣ ጥሩ መኪናና የተሟላ ሁኔታ ነበረው። በዚህ ምቹ ህይወቱ ብዙ ዓመታትን ኖሯል። ሆኖም ኑሮ የህይወት ድግግሞሽ አዙሪት ሆኖበታል። ይበላል፣ ይጠጣል፣ ከወዳጆቹ ጋር ይጫወታል፣ እቤቱ ይገባል፣ ይተኛል፣ እንደገና ደግሞ ጠዋት ይነሳል። የሚቀጥለውን ቀን ያንኑ ይደግመዋል። ከቁጥር በላይ ጓደኞች አሉት። ሰውየው ይህ የኑሮ ዑደት ሰለቸውና ወደ ግራ መጋባት ይመጣል። የስሜት ቀውሱ ይበዛበት አንድ ቀን ራሴን አጠፋለሁ ብሎ ተነሳ። ራሱን በምን መልኩ ሊያጠፋ እንደሚችል ሲያስብ በአካባቢው ወዳለ አንድ ትልቅ ድልድይ ትዝ አለው። ወደዚያ ድልድይ ሄዶ ራሱን በመጣል ራሱን ሊያጠፋ መንገድ ጀመረ። የሚያስፈራ ከፍታ ባለው በዚያ ድልድይ ጫፍ ላይ ቆሞ ራሱን ሊጥል ሲዘጋጅ በድንገት አንድ ድምጽ ሐሳቡን ሰረቀው። የሚያሳዝን የህፃን ልጅ ድምጽ። ዘወር ብሎ ሲመለከተው አንድ ህፃን ተመለከተ። ይህ ህፃን ርቦት በጣም ከስቷል። እዛ ድልድይ ጋር ማን ትቶት እንደሄደ አይታወቅም። ይህ ራሱን ሊያጠፋ የነበረ ሰው ህፃን ጠጋ ብሎ ሲያየው ከረሃብ የተነሳ መገርጣቱን ተመለከተና በጣም አዘነለት። በልቡም እንዲህ ሲል አሰበ፣ ይህን የከሳ ህፃን አንድ ቀን እንኳን አብልቼው ልሞት፣ ስለዚህም ራሱን የማጥፋት ቀጠሮ በኋላ አስተላለፈው። ህፃኑም አቅፎ አነሳውና ወስዶ ካጠበው በደንብ ካበላው ካጠጣው በኋላ ራሱን ወደ ማጥፋቱ እቅድ ተመለሰ። በመንገድ ላይ ሲሄድ ግን የዚህ ህፃን ሁኔታ ከዓይኑ አልለያለው። ደግሞ እንዲህ ሲል አሰበ፣ እኔ በአንድ ቀን ምግብ ፊቱ መለስ ብሏል። ይህን ካሰበ በኋላ ስላላስቻለው ህፃኑን ትቶ ወደ መጣበት አካባቢ በመመለስ እንደገና ሊያበላው ወሰደው። ሌላ ቀን ጨመረለት፣ እንደገናም ሌላ ቀን አበላው። እንዲህ እያለ ለጥቂት ቀናት ካበላው በኋላ ልጁን ሲያየው ነፍሱ ተመልሳለች። አሁንም ይሄ ባለጠጋ ተመልሶ ራሱን ለማጥፋት ማሰብ ሲጀምር እንግዲህ አድማጮቻችን ቀጣዩን ክፍል በቀጣይ ክፍል ጠብቁን። እስከዚያው ሰብስክራይብ፣ ላይክ እያደረጋችሁ ስለምታዳምጡን እናመሰግናለን።